ከክርስቶስ ሞት ይልቅ የሶቅራጥስ ሞት በድፍረትና በጀግንነት የተሞላ ነው። ሶቅራጥስ ሞትን አልፈራም፣ በጸጋን የተቀበለው። ክርስቶስ ግን በመጨረሻው ሰዓት ሞትን ፈርቷል ብለው ደግሞ ለማነጻጸር የሚሞክሩ አሉ። ምኑ ከምኑ እንደሆነ እንጃ። እንዴት ታየዋለህ? ፍርሃት ምንድን ነው ነው? አየህ፣ መፍራትስ ክፋት አለው ወይ የሚለው ነገር አብሮ መነሳት ይኖርበታል። ሰው ደፋር ነኝስ ብሎ ሲኖትራክ ፊት ለፊት ይገባል ወይ? አሁን ካለ ፍርሃትስ ውጪ መኖር ይቻላል ወይ? አይ ቲንክ ፍርሃት በጎ ነገር ነው ብዬ ነው የማስበው። ደፋር ነኝ ለማለት እኔ አሁን አስፋልት ላይ አልወጣም። ፈሪ ባንሆን በር ህይወት ቀላል ነው ብዬ አላስብም። ፍርሃት በጎ ነገር ነው ብዬ ነው የማስበው። ግን ምንድነው የምትፈራው? ለምንድን ነው የምትፈራው? እንዴት ነው የምትፈራው? ሁሉንም ነገር መፍራት በጎነት አይደለም፣ ጤነኝነት አይደለም። ምንም ነገር ደግሞ አለመፍራትም ደግሞ ምንም ጤነኝነትም በጎነትም ነው ብዬ አላስብም። የምትፈራው ነገር አለ፣ የማትፈራው ነገር አለ። ሞት ያላስፈራው ማን አለ? ሶቅራጦስ አልፈራም ያለው ማን? ማን ጠየቀውና? ሶቅራጦስ the last days of Socrates ላይ ሞትን አልፈራም ብትለኝ ራሱ ተአማኒ ሊሆን አይችልም። ሰው ከሆነ ዘንዳ ሶቅራጦስ ማናቸው ሞትን በድፍረት ጨልጧል ብዬ ስለማላስብ። ምክንያቱም ብታቆመው እኮ ልታስቆመው የምትችለው ነገር እኮ ሞትን ነው ማናችንም። ግን ሞት የበላይ ሆኖ ሁላችን ከመቃብር በታች የሚያስቀረን ብርቱ ነው። ቤተ መንግስት ቤተ ክህነት የማይፈራ፣ የተማረ ያልተማረ የማይፈራ፣ ሀብታም ድሃ የማይለይ፣ አውሮፓዊ አሜሪካዊ ምንም የማይል ሞት ጀግናና ብርቱ ነው። ስለዚህ ሶቅራጦስ የተከሰሰበት ክስ ምንድነው ነው? መጀመሪያ ላይ የወጣቶቹን አእምሮ አበላሽተሃል፣ ፕላስ እኛ በምናመልክባቸው አመልክቶች እንዳያመልኩ አድርገሃል ምናምን አሉ። አላደረኩም ማለት አድርገሃል፣ አላደረኩም። ከዛ 50 ሳይሆን 500 የሚደርሱ ጁሪዎች ነበሩ፣ ተሰበሰቡ። ሐሳብን ከቀየርክ በህይወት ትኖራለህ፣ ሐሳብን ካልቀየርክ ግን ትጨልጣታለህ፣ ሄምሎኳን ትሞታለህ አሉት። ለእውነት ኖር ያለው ለእውነት እሞታለሁ አለ። ከዛ ሳነ ክሬዶ ምናምን የሚባሉ ወዳጆቹ እናስመልጥ አሉት። በፍጹም አለ። ከዛ ሚስቱ መጣች፣ ልጆቹም መጡ። ልጆቹ ያሳዝኑም ማለት አባት እኮ የላቸውም ይባላሉ፣ ጎዳና ላይ ይበተናሉ። ሚስትስ አታሳዝነም? ኖ ለእውነት ተፈጥሬያለሁ፣ ለእውነት እሞታለሁ ያለው አውቆ እቺ ነው እውነትን እንድናገር አድርጎኛል አለ። ከዛሳ እሱን ጨልጧት ሞተ። ጀግንነት ከተባለ ጀግንነት ነው፣ ልክ ነው፣ ምንም ጥርጥር የለም። ወደ ክርስቶስ ጋር ስታመጣ ክርስቶስ የተፈጠፈው ነው ሶቅራጦስ በእኔ ንግግር እኮ ትክክል ቴዎሎጂካሊ የተሰራ ኢየሱስ ክርስቶስ በመስቀል ላይ ኤሎሄ ኤሎሄ ላማ ሰበቅታኒ ያለበት ምክንያት ምንድነው? ሰባቱ የመስቀል ጩኸቶች ቴዎሎጂካል ኢንተርፕሬቴሽን አለው። የሶቅራጦስ ምንም ቴዎሎጂካል ኢንተርፕሬቴሽን የለውም። ሶቅራጦስ ብቻ ሳይሆን ሞትን በድፍረት የጨለጡ ብዙዎች እኮ አሉ፣ ብዙዎች አሉ። አሟሟታቸው የተለያየ ሊሆን ይችላል። አማራጭ ከሌለ የምታረጋቸው ነገሮች እንደሱ ናቸው። ክርስቶስ ግን ሞቱ ብቻ ሳይሆን አመጣጡ ብቻ ሳይሆን ጽንሰቱ ብቻ ሳይሆን ገና የነበራቸው ነገሮች በሙሉ ፕሮፌቲካል የሆኑ ሃይማኖታዊ አስተሳሰብ ቴዎሎጂካል ኢንተርፕሬቴሽን ያለው ነገር ነው። ከዛሳ ሞትን ፈራ ወይ ምናምን ካለ እኔ ሞትን ፈርቻለሁ መቻለ እሱ። እንደውም ቅዱስ ጳውሎስ ራሱ ይመጣል እኮ እንኳን ክርስቶስ አለን ጳውሎስ ይመጣል። ጳውሎስ ምንድነው የሚለው? አንደኛ ቆሮንቶስ ምዕራፍ 15 ላይ ሞት ሆይ መውጊያ ወዴት አለ ይላል። ሲኦል ሆይ ድል መንሳት ወዴት ነው ያለው? ና ፊት ለፊት ይኸው ልግጠም ነው የሚለው ጳውሎስ። ከማን ተማረ? እኔ ክርስቶስ እንደመስል እናንተም እኔን ምሰሉ እያለ የሚተርክባቸው ብዙ የህይወት መንገድ የተማረበት ነገር አለ። ክርስቶስ እኮ ከሞት በላይ እኮ ነው። ሶቅራጦስ ሞትን ተሻግሮ ማለፍ አልቻለም። ክርስቶስ እኮ በሶስተኛው ቀን ሞትን አሸንፎታል። ራሱ እኮ ጀግና ማን ነው ካልከኝ ሞትን የገደለው ነው በሞቱ ሞትን ያሸነፈው። በእርግጥ ህይወት የሚነገረው ሞት በተነገረበት ነው። ትንሳኤ የሚነገረው ሞት በተነገረበት። ሞትን ትንሳኤ አይቀድምም። ሞትን የሚቀድመው ትንሳኤ ነው ብቻ ሳይሆን ሞት በተነገረበት ነው ትንሳኤ የሚታወጀው ማለት ነው። ሶ ጀግናውማ ማን እንደሆነ እኮ የምታያቸው ነገሮች ከሞት ባሻገር ተነግሮ በወቅቱ የነበረው ነገር ምንድነው? በሬ ታውቃለህ እንግዲህ በእኛ ሀገር ሲያበረይ ምናምን አንዳንድ አመፀኞች በሬዎች አሉ ይታሰራሉ ምናምንና ገበሬው እያረሰ ምናምን ወደዚህ አልዞር ሲል ረጅም ጫፉ ላይ ሹል የሆነች ቀስታለች። ሻኛውን ወይም አንገቱን ስትነካው በሬው እንደዚህ ይዞራል ማለት ወደምትፈልገው። ስለዚህ ሞት እየወጋ ይወስድ ነበር ሰውን ወደሚፈልገው ምናምን ማለት ነው። ከዛ በፊት ክርስቶስ ግን ለአንዴና ለመጨረሻ ጊዜ የሞትን ጣራ ጠፋና ተነሳ፣ የሞትንም ቀስት ተሰበረው ማለት ነው። ሞትን በሞቱ ገደለ። ሞትን ያሸነፈ ማንም ጀግና የለም። አንድ በተረቱ እኮ ደስ ይላል ገለጣ፣ ደስ ይለኛል በጣም። ሌላ ጥያቄ ላነሳ ነው። ኢየሱስ ክርስቶስ ከማረጉ በፊት አባቴ ዘንድ ቶሎ ሄጄ እመለሳለሁ የሚለውን የተስፋ ቃል ሳይንሳዊ መሰረት የለውም ይላሉ አንዳንዶች። ይህን እንግዲህ ከብርሃን ፍጥነት ጉዞ
እና ከሁለንተና ስፋት አንጻር የሆነ ነገር ልበልህ ሐሳቡ ምን ማለት እነሱ እንደፈለጉ። አሁን የኛ የፀሐይ ስርዓት አለ፣ የኛ ሚልክዌይ ጋላክሲ የሚባል አለ። የኛ ሚልክዌይ ጋላክሲ ወደ 200 ቢሊዮን የከዋክብት ክምችት አሉት። 200 ሺህ የብርሃን ዓመት ስፋት አለው። አንድ የብርሃን ዓመት 9.4 ትሪሊየን ኪሎ ሜትር ነው፣ ወይም 6 ትሪሊየን ማይልስ ነው። 200 ሺህ የብርሃን ዓመት ስፋት ምን ያህል የተለጠጠ እንደሆነስ የኛ ሚልክዌይ ጋላክሲ። ይህን የኛን ሚልክዌይ ጋላክሲ የሚመስል 125 ቢሊዮን በላይ ጋላክሲዎች አሉ ይላል። ይሄ ነው ሁለንተናችን እና 156 ቢሊዮን የብርሃን ዓመት ነው የሚሰፋው። አሁን አምላክ ፈጣሪ የሁለንተናው ጫፍ ላይ ወይም መሃል ላይ በለው እዛ አባቱ ጋር ለመድረስ ክርስቶስ በብርሃን ፍጥነት፣ ምክንያቱም መጨረሻ ላይ ሲለስ ያረገበት ሁኔታ ቅስፈት ነው፣ በብርሃን ነውና ብርሃን ፐር ሰከንድ ደግሞ የሚጓዘው 300,000 ኪሎ ሜትር ነው ወይም 186,000 ማይልስ ነው። በዚህ ጉዞ 2000 ዓመታት ከተጓዘ ገና ከዚህ አካባቢ ገለል አላለም የሚሉ አሉ። ምናልባት ከብርሃን ፍጥነት በላይ ይሄ ታኪዮንስ የሚል እንትኖች አሉ፣ ፓርቲክሎች አሉ። የብርሃን ጨረራቸው ፍጥነታቸው ከብርሃን በላይ የሚጓዙ በዛ እንኳን ቢጓዝ በ4-5 እጥፍ እንኳን ተጉዞ ቢሆን ፈጣሪ ጋር ደርሶ እሱ ገና ተናግሮ ከእንደገና ሲመለስ 156 ቢሊዮን የብርሃን ዓመት ኧረ መቼም አይመጣም ብለው የሚከራከሩ አሉ። እዚህ ላይ ምን ትላለህ? እነሱ የዋሆች ናቸው። ለምን አልክ ነው ጥያቄው። እንግዲህ እንደምታየው ቅድም የዘረዘርክልኝ ከዋክብቶቹን ራሱ ለመቁጠር 1500 ዘመን ይፈጃል። ባይዘው እኛ በምንኖርበት ሚልክዌይ ሰብዲቪዥንስ ራሱ ምናምን ማለት ነውና አንተ ልጅም የልጅ ልጅም ቆጥሮ ሳይጨርሰው ነው የምናልቀው ማለት ነው። ሶ ክርስቶስ ዳግም ይመጣል የሚለው የመጽሐፍ አስተምህሮና አስተሳሰብ ከመምጣቱ በፊት የተነገረለት ስለሆነ ይመጣል ድንግል ትጸንሳለች ወንድ ልጅንም ትወልዳለች ተብሎ በነብዩ በኢሳይያስ እንደተነገረው እንዲሁ መጠባበቅ ላይ ነበሩኩ መቼ ነው የሚመጣው ምናምን እያሉ ምናምን ማለት ነው። ግን ወቅት ዘመንና ሰዓትን ጊዜን ፈጅቶ ቆጥሮ ራሱ መጣ እንደተናገረው እመጣለሁ ካለ እሱን ተወውና በአማኞቹ መካከል እንኳን ይሄው 2000 ዓመት ሆነው መቼ ነው የሚመጣው እያሉ ይናገራሉ ሰዎች ምናምን ማለት ነው። ክርስቶስ መጥቶ ከሄደበት ጊዜ ጀምሮ ስካቶሎጂካሊ ወይም የመጨረሻው ወይም ኢንድ ታይም የሚባለው ክፍት ነው። ስለዚህ ክርስቶስ አሁን የተነገሩት በብርሃን ፍጥነት በምን ፍጥነት በምናምን ስፔሶቹን ምናምን የመጀመሪያው ነገር the universe is undescribable ነው። የመጀመሪያው ነገር አይታወቅም፣ ሳይዙ አይታወቅም። the universe ሳይዙ አይታወቅም። በፈርስት ሎ ተርሞዳይናሚክ ሎ ኤክስፕሌን ይደረጋል። በፈርስት ሎ ኦፍ ተርሞዳይናሚክ and the second law of thermodynamics በደንብ ብዙ አስተንትኖት እየተሰጠው ያለ ነገር ነው የምታነሳው ሐሳብ ካለመኖር ወደ መኖር እኮ ያመጣው ነው። እቺና ሐሳብ ስለሆነ ያው ታውቃለህ የቢግ ባንግ ኮንሴፕት ቲዮሪ ከየት ተነስቶ ከአንድ ነቁጥ የህዋ ዘር ተነስቶ ፍንዳታው እየተስፋፋ መጥቶ የናብልንም ታሪክ ታውቀዋለህ። በጣም የተለጠጠ ነውና ዓለም ጉዝ ጋር ነው የደረሰው መጨረሻ እና ደብሊው ማፕ የሚባል ሳተላይት ራሱ 2011 በፈረንጆቹ አቆጣጠር 2001 ላይ ተልኮ ማፑ ተነስቶ ተተንትኖ ነው አሁን ማውራል ለቀደም ስፋት ጥልቀቱ ምናምን በቅዠት አይደለም ልልፈልግ። የመጀመሪያው ነገር ምንድነው ያልኳ ነው። ሳይንስ በጣም እወዳለሁ። በተለይ ኮስሞሎጂ በጣም ነው ደስ የሚለኝ። አስትሮሎጂ ሳይሆን አስትሮኖምስ የሚያደርጓቸው ነገሮች በጣም ነው ደስ የሚለኝ። ሶ ፖይንቱ ምንድነው አሁን እያወራን ያለ ነው በሰውኛ ነው። እይታው መነጽሩ ሰውኛ ሆኖ በሰውኛ ካልኩሌሽን ይሄን አመት ቢሆን እንደዚህ ቢሆን እንደዛ ቢሆን እዛ ጋር ደርሶ ደግሞ ለመምጣት ይሄን ይፈጅበታል ምናምን የሚል የሰው ቀመር ነው የምናወራው ስለ መለኮት እኮ ነው። ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እሱ አምላክ ነው። ይሄንን ዓለም ካለመኖር ወደ መኖር እኮ ያመጣው እሱ ራሱ እኮ ነው። ስለዚህ የመጀመሪያው አሰምሽን አስተሳሰብ እግዚአብሔር ላይ ነው ያለ የሚል አመለካከት ነው ማለት ነው። በሰማይ የመጨረሻው ጥግ ማንንም የማያውቀው ማለት ነው። በሃይማኖቶቹ ደግሞ ሰባተኛው ሰማይ እሱ በጣም ጥሩ እኮ ነው የምታነሳቸው ሐሳቦች። በስነ መለኮት አስተሳሰብ አስተንትኖት አመለካከት ሰማይ ማለት ምን ማለት ነው? አየህ ብዙ አይነት ትርጓሜዎች አሉት። በአንተና በሰማይ ፊት በደልኩ ይላል። ለምሳሌ ሉቃስ ላይ ይመጣና የጠፋው ልጅ ምን ማለቱ ነው? በእግዚአብሔር ፊትና በአንተ ፊት በደልኩ ማለቱ ነው እንጂ በዚህ በሚታየው ሰማያዊው እንትን ደመና ላይ ማለቱ አይደለም። ስለዚህ
ስካይ ወይንም ሰማያት ወይም ሰማይ ስንል ምን ማለታችን ነው? ቴዎሎጂካል ኢንተርፕሬሽኑ ምን ይመስላል የሚለው ነው መፈታት ያለ። እግዚአብሔር የት ነው ያለው? እዛ ምህዋር ውስጥ ምናምን የሆነ ቦታ ላይ ቁጭ ያለ ትልቅ ሽማግሌ ምናምን አድርገው ሰዎች ስለሚያስቡ የሆነ ትልቅ ሰው ምናምን ነው ወይ? ስነ መለኮቱ እንደዛ ነው ወይ የሚያስበው? ሌላኛው መጽሐፍ ቅዱስ በተጻፈበት ኮንቴክስት ውስጥ በተለይ ደግሞ በአይሁዳውያን ማህበረ ልቡና ውስጥ እና አስተሳሰብና አመለካከት ውስጥ ስለ ዩኒቨርስ ያላቸው አመለካከት ምንድን ነው? እኔ እናንተ እንደምናስቡ አይደለም የእነሱ አስተሳሰብና አመለካከት። አንዳንድ ሳይንቲስቶቹ እንደሚያስቡት አይደለም። የእነሱ አስተሳሰብ አሁን ምድር አለች፣ ከምድር በታች ሲኦል እንዳለ ነው የሚያስቡት። ከዛም በኋላ አሁን ያለው አለ፣ ፀሐይ አለች፣ ከዛ በላይ ደግሞ ሌላ ፀሐይ እንዳለ፣ ሌላ ደመና፣ ሌላ ሰማይ እንዳለ ሁሉ የሚያስቧቸው ነገሮች ዜም በግራና በቀኝ በኩል ውሃ ምናምን እንዳለ። ስለዚህ የነሱ ኮስሞሎጂ አንደርስታንዲንጋቸው በጣም ዲፍረንት ነው ከኛ ማለት ነው፣ እኛ ከምናስባቸው። ስለዚህ የትንቢት መጽሐፍትን ለመረዳት የነሱን ባክግራውንድ ማወቅ በጣም ኢምፖርታንት ነው። ይሄንን ንግግራቸውን፣ የነሱ የፍጥረት አስተሳሰባቸው፣ የተፈጥሮ አስተሳሰባቸው፣ የዩኒቨርስ አስተሳሰባቸውን እነሱን ሁሉ መረዳት ካልተቻለ በጣም ከባድ ነው የሚሆነው። ወደ ነገሩ ግን ስመጣ የመጀመሪያው ነገር እግዚአብሔር ላይ አይደለም የሚኖረው። ስለዚህ ጌታ ኢየሱስ ክርስቶስ እሱም መኖሪያ ላዘጋጅላችሁ እሄዳለሁ፣ ስመጣ ወስዳችኋለሁ፣ እኔ በምኖርበት እናንተም በዚያ ትኖራላችሁ ምናምን ሲል የሆነ ሩቅ ምናምን አሁንም መንገድ ላይ ምናምን ያለ ምናምን የሚደርስበት ምናምን ያልታወቀ ነው አድርገው ነው የሚያስቡት። እና እኔ ግን መጠየቅ የምፈልገው መንኮራኩሯ ምናምን እናነሳለን በምንድን ሄደው ብዬ ነው የማስበው። ዝም ብሎ አድርገው አሜዚንግ ብሎ አይደል ግራቪቲን አልፏት ምናምን እየሄደ እና ግን እንደዚህ ያላችሁ እናንተ የገሊላ ሰዎች እንዲሁ እንዳያችሁ እንዲሁ ተመልሶ የሰው ልጅ ይመጣል ምናምን ሲል ወዴት ነው እየሄደ ያለው የሚለውን ነገር በደንብ መነሳት መቻል ይኖርበታል፣ ቴዎሎጂካሊ ማለት ነው። ሶ ሀሳቡን እየመታሁት በሚሄድበት ሰዓት ላይ ምንድን ነው እሱ የፍጥረት ሁሉ መጀመሪያ አይደለም፣ የፍጥረት ሁሉ አስጀማሪ ነው። ፍጥረት ሁሉ የጀመረው ከእርሱ ብቻ ሳይሆን እሱ አስጀምሯቸዋል። ይሁን አለ ሆነ። እሱ የምናወራለት በመስቀል ላይ የነበረው ያረገው ደግሞ ተመልሶ የሚመጣው እሱ ምንም ነገር ካለመኖር ወደ መኖር ያመጣው ነው የሚለው ነገር ነው መመለስ የሚኖርበት። ስለዚህ እሱን ጊዜ አይዘው በሱ ዘንድ ጊዜ የለም ማለት ነው። በሱ ዘንድ የማይቻል ነገር የለም ማለት ነው። በሱ ዘንድ ሞት የለም ማለት ነው። በሱ ዘንድ ስፔስ የሚባል ነገር የለም ማለት ነው። በሱ ዘንድ ምንም የማይቻል ምንም ነገር የለም በሰው ቋንቋ ማለት ነው። ከሰው ቋንቋ፣ ከሰው መግለጥ፣ ከሰው መረዳት፣ ከሳይንስ እውቀት ያልፋል ማለት ነው። የሃይማኖቱ አስተንትኖት በስነ መለኮታዊ አስተንትኖቶቹ እንደዛ ናቸው ማለት ነው። የሚመጣበት ጊዜ ብቻ ነው የማይታወቀው በነገራችን ላይ እንጂ መምጣቱማ አይቀርም። የሱ የጊዜ መረዳት እና የኛ የጊዜ መረዳት፣ የኛ አጠባበቅና የሱ ድንገቴ የተለያየ ስለሆነ ነው። እኛ ቸኩለን እንጂ እሱ ዘግይቶ አይደለም። ወደ ሌላው ጥያቄ ተመሰሉ። አሁን እያነሳው ያለው ሃይማኖት ከሳይንስ ጋር ያለው የሚለው ነገር ነው። በተለይ መግቢያ ላይም እንዳነሳሁት ማለት ነው። የክርስቶስ ስቅለት ላይ አንድ ጥያቄ ያነሳሉ አንዳንድ ወገኖች። ምንድን ነው የሚሉት? ክርስቶስ ተሰቅሎ ከሞተ በኋላ ሮማዊው ወታደር መሞቱን ለማረጋገጥ በጦር ወጋውና ደምና ውሃ ፈሰሰው የሚል ቅዱስ መጽሐፍ ቃል አለውና ከሳይንስ አንጻር ደግሞ ሲታይ ሰው ከሞተ በኋላ ደሙ ስለሚረጋ ደምም ውሃም ሊፈሰው አይችልም፣ ይሄ ይጣረሳል ይላሉ። አስታርቀው ውስጥ በጣም ጥሩ ጥያቄ ነው። እንዳልኩ ነው የሚጣረሱ ነገሮች እና የተጣሉ ነገሮች አይደሉም ብዬ ነው መጀመሪያ ላይ የጀመርኩት ማለት ነው። ሃይማኖታዊ አስተምህሮትና አስተንትኖቶች በዛ ፍሬምወርክ ውስጥ የምትረዳቸው ናቸው። ሳይንሳዊ አስተሳሰቦችና አመለካከቶችም በሳይንስ ፍሬምወርክ ውስጥ የምትረዳቸው ነገሮች ናቸው። ለምሳሌ ሰው ምን ይላል? ሳይንስ ከግራቪቲ በላይ መሆን አይችልም። ግራቪቲ ስላለ በውሃ ላይም ወክ ማድረግ አይችልም አይደለ? ክርስቶስ እኮ አምላክ ነው አይደል? አምላክ እኮ ሊሞት አይችልም። እንኳን ደም ወጣው እና ውሃ ወጣው ብቻ ሳይሆን አምላክ እንዴት ነው የሚሞተው? ፊሎሶፊካሊ ማለት አምላክ እኮ አይሞትም። እሺ ጌታ ኢየሱስ ክርስቶስ ብዙ ነገር ይናገራል። አምላክ ደግሞ ያውቃል፣ ደግሞ እሱ አላውቅም ደግሞ ይላል። መቼ ነው የምትመጣው? ማንም አያውቅም ከልጅ በስተቀር ምናምን ሳይሆን ከአባት በስተቀር ማንም አያውቅም ልጅም ቢሆን ይላል። እና እንዴት ነው ጌታ ኢየሱስ ክርስቶስ ሁለት ጭንቅላት አለው ማለት ነው? የሰው ጭንቅላት እና የመለኮት ጭንቅላት፣ የሰው ፍቃድ እና የመለኮት ፍቃድ ስዊች ኦፍ አለው ማለት ነው አይምሮ ውስጥ ምናምን ብለህ መጠየቅ መቻል ይኖርብሃል አብሮ ማለት ነው። አምላክ እንዴት ነው የሚሞተው? እንዴት እና ደምና ውሃውን እንዴት ሳይንሱ እኮ ያምናል አይደል? እንዴት ቅድስት ድንግል ማርያም ትጸንስ ትችላለች? ድንግል ሊጸንስ ትችላለች እንዴ? በምን አግባብ? በሳይንስ
ሊሆን አይችልም። መስቀሉ ላይ ከመሄድ በፊት የመጀመሪያ ካጸናነሱ ፕሮፌሲው መቀበል ይጠይቃል ማለት ነው። አየህ ሁሉን ነገር ከተቀበልክ ነው ያንን መመለስ ከባድ የማይሆነው። ስለዚህ እሱን ተቀብለህ ድንግል ጸነሰች የሚለውን መጠየቅ አትችልም ማለት ነው። መጠየቅ ብትችልም እንኳን ሜራክል የሚለው መልስ ነው የሚመልሰው ማለት ነው። ሊሆን አይችልም ግን መለኮታዊ ጣልቃ ገብነት የመለኮት ሀሳብ ነው፣ ሜራክል ነው፣ ተአምር ነው ምናምን ትላለህ። ኤክስፕሌን ታደርግ አትችልም ተአምር ነው ካልክ ማለት ነው። ምክንያቱም አይፈቅድልህ ተአምር ነው ስለሆነ። ከዛ ተወለደ፣ አደገ፣ ምናምን እንደ ሰው ተመላለሰ፣ ምናምን በመስቀል ላይ ምናምን ሞተ። ያ ሁሉ የሆነው ግን ለምንድን ነው ስትል ኦልድ ቴስተመንት ላይ የተነገሩ ነገሮች አሉ። ህግ፣ ነቢያት የተናገሩት የመሰከሩት ይፈጸም ዘንድ ነው የሆነው ማለት ነው። ስለዚህ በሳይንስ እያነሳን ራይትና ኤክስ እያደረግን የምንሄድበት ነገር አይደለም ማለት ነው። የክርስቶስ ማንነት በላቦራቶሪ ውስጥ እየከተትን እያወጣን ምናምን ሊትመስ ፔፐሩን ምናምን እንትን እያደረግን ምናምን የምንሄደው ነገር አይደለም። ቴዎሎጂካል ኢንተርፕሬሽን ነው ያለው። ስለዚህ የደሙም የውሃው ምናምን ቴዎሎጂካል ኢንተርፕሬሽን ነው ልትሰጠው የምትችለው። አጥንቱ አለመሰበሩ ቴዎሎጂካል ነው፣ ምንም ሊሰበር አይችልም የሚል በነብይ የተጻፈ ስላለ ምናምን የሚለው ፕሮፌቲክሊ እሱ ፉልፊልድ የሚሆንባቸው ነገሮች ነው የምትመጣው። እንደሱ ነው ብዬ ነው የማስበው። እነዚህ ጉዳዮች እንዲያው ጊዜ ይዘን ብዙ እንግዲህ አሉ ሀሳቦች እንደዚህ መታረቅ የሚገባቸው ወይም ሀሳቡን በሚገባ መረዳት አገባቡን ማወቅ የሚገባንና እንዲሁ የመጨረሻ ጥያቄ ላርገው ስለ ገነትና ገሃነም በሚነሳው ሀሳብ ላይ ነው። አንድ ስዕል ውስጥ አሁን አንዳንድ ምስራቃውያን ሚስቲክ ተማላይ የሚባሉ ሃይማኖታዊ ሰባኪ ልናቸው እነሱ ምን ያነሳሉ? ገነትና ገሃነም አኗኗራችንን የሚያሳይ ነገር እኮ ነው። ለምሳሌ ቲቤትንና ህንድን ያሳያሉ። ህንድ ይሞቃል። ከሂማላያ ተራራ ስር በታች ነው ደግሞ ቲቤት የሚባለው ቅዝቃዜ ያለው በአንጻራዊ ነው፣ በጣም ይቀዘቅዛል። እና ራምፓ የነበረበት ራምፓ የነበረበት ዩስሌሎ ባሳንክ ራምፓ እና ይሄ የሚቀዘቅዘው ቅዝቃዜ ያለባቸው ቲቤታውያን ምን ብለው ነው የሚያስበው? ገነትማ ማለት ሞቅ ያለ ስፍራ ነው። ህንድ ደግሞ እንዲያውም የነሱ ቬዳስ መጽሐፍ ላይ በሰዓት ሁሉ ተቀምጧል እና ለነሱ ደግሞ ገነት ማለት ነፈስ ያለ ቀዝቀዝ ያለ የሚል እሳቤ ይሰጡታል። አተያይ ነው። አንድ እዚህ ላይ ነው አያይዤ ደግሞ ሌላ መጠየቅ የፈለኩት ነገር ደግሞ ምንድነው ስለ ገሃነም ብዙ ጊዜ ሲነሳ እኮ እውነት የአምላክን የመንፈስ ፍሬ ፍቅር የተባለውን ባህሪ አይገልጥም። በዚህ ጉዳይ ላይ ማለት የተለያዩ ምዕራባውያን ፈላስፎችም የሚሰጡት ነገር እኔ እንዲያው እንትን ገሃነምን ሙሉ ልመርጥ እችላለሁ፣ ገነት በጣም አሰልቺ ነው ምናምን ተብሎ ይሄ እንደ ቀልድ የሚወሩትን እሱን ትተን አንድ ግን ሳይንሳዊ ፍቺ ገሃነምን ማቀዝቀዝ የሚቻልበትን ሐሳብ የሚናገሩ ሰዎች የቦይስሎ ህግን አንስተው ፕሬሸር ቴምፕሬቸር እሷን ሐሳብ አንስተው እንግዲህ አንድ ሃይማኖት ነው የሚጸድቀው፣ አንድ ሃይማኖት ነው እዚህ ትጸድቃለች ተብሎ እንግዲህ አሁን ብዙ ክርስትና አለ፣ ብዙ ሃይማኖቶች አለ፣ ወደዛ ቡዲዝም፣ ሂንዱይዝም፣ ሺንቶ አለ፣ እስልምና ላይም አሁን አንድ ሃይማኖት የሚድን ከሆነ ሌላው ነፍስ ሁሉ ገሃነም ነው የሚገባው ማለት ነው። ተመልከት፣ ነፍሳት እንግዲህ አካላት ይሆኑ በኋላ አንተ የምታብራራው ነው ከገቡ በኋላ ቦታ መያዛቸው አይቀርም። እንግዲህ አሁን በዛ ህግ መሰረት ምንድነው ጋዝ ሲሞቅ ይተናል ይታወቃል፣ ሲቀዘቅዝ ደግሞ መሰባሰቡ አይቀርም፣ ይበርዳል እና ብዙ ነፍሳቶች ከገቡ ይቀዘቅዛል። እንደና ገሃነም ገነት አድርገን መኖር ትንሽ አልምተንም ምንም ብለን እኮ መኖር ይቻላል የሚል በጣም ጥሩ ጥያቄ ነው። እንግዲህ የመጀመሪያው ነገር ምንድነው ነፍስ ምንድነው ነው? አየህ ነፍስ ጋዝ ነው ወይ ነው ወይስ ጋዝ ነፍስ ነው ወይ ወደሚል ነገር ይወስዳል። ጋዝ ነፍስ ነው ካለ ከነፍስ ጋዝ ነው ወደሚል አስተሳሰብ ነው የሚወስደው። ነፍስን ነፍስ የሚያደርገው ነገር ምንድነው? ነፍስ ላይ ተመሳሳይ መረዳትስ አለን ወይ? ሃይማኖቶች አይደሉም ገነትና ገሃነም የሚገቡት በነገራችን ላይ አማኞቹ ናቸው። እና በዓለም ላይ ከ200,000 በላይ ሃይማኖቶች አሉ እንደምትረዳው ማለት ነው። አሁንም በየጊዜው የሚፈበረቁ ሃይማኖቶች ይኖራሉ። በክርስትና አስተምህሮትና አስተንትኖትና አስተሳሰብና አመለካከት ሰው ወደ ገሃነም ወይም ወደ ገነት የሚገባው በክርስቶስን በመቀበልና ባለመቀበል በክርስቶስ በማመንና ባለማመን ነው የሚል ግልጽ ያለ ብላክ ኤንድ ዋይት ተጽፎ የምታገኝባቸው ነገሮች አሉ ማለት ነው። ስለዚህ እግዚአብሔር ያንን ገነት ያንን ደግሞ ሲኦል ገሃነብ የሚባሉት ደግሞ የተለያዩ ነገሮች ናቸው። በነገራችን ላይ ሲኦል አለ፣ ገሃነብ አለ፣ መንግስተ ሰማያት የሚባሉት የራሳቸው አስተሳሰብ አስተንትኖት ያላቸው ነገሮች ናቸው። ወደሱ ውስጥ ብዙ የምንገባበት አይመስለኝም። የሆነ ሆኖ ግን ምንድነው ነው አየህ ገሃነብ ምንድነው? ሲኦል ምንድነው? ገሃነብና ሲኦልን ምን አመጣቸው?
ሰው ከየት መጣ? ማን አመጣው? ሰው እንዴት እንዲተዳደር ነበር የሚፈቀደው? ከዛ ምን አድርጎ ነው ወደዛ የሚገባው? ምንስ ሳያደርግ ነው ወደዚህ የሚገባው? የሚሉት ነገሮች በጣም ግልጽ ያለ ነገር መሆን መቻል አለባቸው። በክርስትና አስተምህሮ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይላል። እግዚአብሔር ሰማይና ምድርን ከፈጠረ በኋላ የምድር ውስጥ የሚያስፈልጉትን ነገር ሁሉ ከፈጠረ በኋላ የመጀመሪያው ቀን፣ ሁለተኛው ቀን፣ ሶስተኛው ቀን፣ አራተኛው ቀን፣ አምስተኛው ቀን ለሰው የሚያስፈልገውን ከፈጠረ በኋላ በስድስተኛው ቀን የፍጥረት ሁሉ ክላይማክስ የሆነው እግዚአብሔር ሰውን በመልኩና በአምሳሉ ፈጠረው ይላል ዘፍጥረት 1:26 ላይ። ዘን እግዚአብሔር ሰውን በመልክና በአምሳሉ ከፈጠረው በኋላ ሰው ያበጃጃትም ይኖርባትም ዘንድ በኤደን ገነት አኖረው ይላል። ሶ አዳም ከዛም በኋላ ከጎኑ የተገኘችው ሔዋን ሁለቱም በገነት ሲመላለሱ እግዚአብሔር እንዲህ ብሎ ተናገራቸው። አዳም ሁሉ ነገር ተፈቅዶልሃል፣ አንድ ነገር ግን የማትበላው ነገር አለ። ጸበለስ ይሉታል አንዳንዶቹ፣ የዛፍ ፍሬ ይሉታል አንዳንዶቹ፣ የህይወት ዛፍ ይሉታል ሌሎቹ። ብቻ እሱን እንዳትነካ ሁሉ ተፈቅዶልሃል፣ ያንን ግን በበላ ጊዜ ሞትን ትሞታለህ። በቃ አዳም ዘመኑን ሁሉ ሲበላ የነበረው ከዛ ከዕለታት በአንድ ቀን ሔዋን ከእባብ ጋር ዲያሎግ ታደርጋለች። እባቡ ሰውኛ ይቻል፣ ሰውኛ እባብኛ ትቻል ሔዋን አላውቅም፣ ግን ዲያሎግ ያደርጋሉ ሁለቱ ማለት ነው። ፐርሶኒፋይ ተደርጎ እንደሆነ እረዳለሁ። ሁሉ ተፈቅዶላችኋል እንዳትበሉ ለምን እንዳደረጋችሁ ምናምን ታውቃላችሁ ምናምን። አይ እግዚአብሔር እንዳትበሉ ብሎናል ምናምን አለች። ለምን እንደሆነ ታውቃላችሁ? አላውቅም። እንደሱ እንዳትሆኑ እኮ ነው፣ አምላክ እንዳትሆኑ ስለሚፈልግ ነው እኮ ምናምን ነው እንዴ ምናምን ያለች ይመስለኛል። አልነበርኩም በወቅቱ፣ ግን እንደዛ የጠየቀች ምናምን። ከዛ ስትመለከተው ያንን አትክልት ለአይን ያማረ መስሏት ምናምን፣ ስለዚህ ዲሲቭ አደረጋት ማለት ነው። ዘም በላችሁ፣ ከዛ ለባሏም ሰጠችው፣ በላች። ከዛ እግዚአብሔር መጣ፣ አዳም ወዴት ነው ያለው? ሁሉን የሚያውቅ አምላክ ግን በሰውኛ እናገረው። ወዴት ነው ያለው? ሰው እዚህ የተሸገበትን ሁሉ እኮ ያውቃል። ግን አዳም እንዲያወራ ስለፈለገ፣ አዳም ራሱ ያደረገው ነገር እንትን እንደሆነ እንዲያውቅ ስለፈለገ አዳም እዚህ ጋር ነኝ አለው። አትብላ ካልኩ በላን እንደ ምናምን አለው። አዎ ምናምን አለ። የሰጠኝ ምናምን ሚስት ሔዋን ናት ምናምን አለ። እሷ ደግሞ እባቡ ነው ምናምን አየ እንትን ማሳበብ የመጣበት ነገር። ከዛሳ እግዚአብሔር በበላ ጊዜ ሞትን ትሞታለህ ብሎ ከእግዚአብሔር ጋር ያለው ኮሚኒኬሽን ተቋረጠ ይላሉ ሰዎች። ወዲያ አይደለም ፊዚካሊ የሞተው መንፈሳዊ ትርጓሜ ያለው ነገሩ ማለት ነው። ስለዚህ ከኤደን ገነት አስወጣው፣ የምትገለባበጥን ኪሩብ አዘጋጀለት ማለት ነው። በልተህ የሞትከው በልተህ ትገባለህ። የተከለከለን ነገር ነክተህ ነው። አሁን የተፈቀደን ነገር ብቻ ሳይሆን ስጋይን በልተህ ትገባለህ። ቴዎሎጂካሊ ደግሞ ያለው ኢንተርፕሬቴሽን ነው። ገባ? አንተ ሁሉ የሚበላ ባለበት ምናምን ነው አይደለ ፌል ያደረከው። ልጄ ደግሞ የሚበላ በሌለበት ተፈትኖ ያሸንፋል ነው። ሁለተኛው አዳም ክርስቶስ 40 ቀን 40 ሌሊት በምድረ በዳ ምናምን ተፈትኖ ምናምን ያሸንፈት ምናምን ሶ ቴዎሎጂካል ኢንተርፕሬቴሽን አለው ማለት ነው። ሶ ከኤደን ገነት ወጣ፣ ምድር እንትን ማረስ ምናምን፣ ምድር ከሱ የተነሳ ተረገመች፣ ሴቷ ከሱ የተነሳ ተረገመች፣ እሱ ምናምን በወዝ ጥረግረ ተባለ። ከዛም በኋላ ነው ዘፍጥረት 3 ላይ 15 ላይ በዘርህና በዘሪቷ መካከል ጠላትነትን አደርጋለሁ ይላል። አንተ ራሱን ትቀጠቅጣለህ፣ እሱ ደግሞ ሸኮናህን ይበላል ምናምን አለው ማለት ነው። ደግሞም አድንሃለሁ የሚለውን ቃል ይነግረው ፕሮሚስ መሳኒክ ፕሮፌሲ ይሉታል ማለት ነው። እሱን አደረገ። ዘመን ጠብቆ ክርስቶስ እንዲመጣ ሆነ ማለት ነው። በነቢያቶች ይነገር ነበር፣ በእንትን ይነገር ነበር ምናምን። ከዛ መጨረሻ ላይ ክርስቶስ ልክ በመስቀል ላይ ሆኖ ሚሽን አኮምፕሊሽ አደረገ። ቴቴልስታ ተፈጸመ ምናምን አለ ማለት ነው። ጨረሰ። ስለዚህ ሰዎች ወደ እግዚአብሔር መታረቅ እንዲችሉ መንገድ ሆነ፣ መካከለኛ ሆናቸው ማለት ነው። ስለዚህ ከእግዚአብሔር ጋር መታረቅ ይቻል ነበር፣ በፊት አይቻልም ነበር ከኪሩብ እንደወጡ። እግዚአብሔር ግን ፕሮግሬሲቭሊ ግን እሱን እንዲያገኙት ብዙ የመገናኛው ድንኳን ነበር፣ ካህናቶቹ ነበር፣ የበግ እንትን መስዋዕት ምናምን እያደረጉ ምናምን ጥላ ነው ለሚመጣው ምናምን ማለት ነው። ስለዚህ ለአንድና ለመጨረሻ ክርስቶስ በመስቀል ላይ ሲሆን የቤተ መቅደሱ መጋረጃ ተቀደደ፣ ምድር ተናወጠች፣ ሙታኗን ሁሉ ተፋች፣ መዓት ነገር ምናምን ሆነ፣ ደመና ሆነ ብቻ ሳይሆን ጨለመ፣ ፀሐይ ብርሃኗን ከለከለች ምናምን። በእውነት የእግዚአብሔር ልጅ ነው ምናምን እስከማለት ድረስ መቶ አለቃው እስከሚደርስ ድረስ ምድር ራሷ መሰከረች ምናምን። ከዛሳ በእኔ ያመነ የዘላለም ሕይወት ያገኛል፣ ያላመነ ግን ተፈርዶበታል። በልጁ ያመነ የዘላለም ሕይወት አለው፣ በልጁ ያላመነ ግን አሁን ተፈርዶበታል ያመጣል። ስለዚህ የዘላለምን ሕይወት የሚያገኘው ሰው በክርስቶስ በሆነለት ስራ ሲያምን የዘላለምን ሕይወት ያገኛል መጽሐፍ። በሱ የማያምን ደግሞ እሱ የሰራውን ነገር የማይቀበል ደግሞ የዘላለም ፍርድ የዘላለም ሞት ያጋጥመዋል ብቻ ሳይሆን ይሆናል ብሎ ክርስቶስም ራሱ በመስቀል ላይ በነበረበት ሰዓት ብቻ በምድር ላይ በነበረበት ሰዓት ወንጌላት እንደሚናገሩ አስተምሯል ማለት ነው። ስለ ገሃነም አስተምሯል፣ ስለ ሲኦል አስተምሯል፣ ስለ መንግስተ ሰማያት አስተምሯል ማለት ነው። ሶ አንዳንዶቹ ኢሉዥን ማለት እንዴት ሊሆን ይችላል ምናምን ማለት ሐሳብ ነው እንጂ ኑሯችን ራሱ ሲኦል አይደለም እንዴ? እንዴት ለዘላለም በምድር ላይ ለአንድ ለተወሰነ ነገር ምናምን ደግሞ ሞኝነት እንዴ?
አፕል ስለበላ ነው እንዴ ሁሉ ሞት ምናምን ይሄማ ተረት ነው ምናምን የሚሉ ሰዎች አሉ። ሚቶሎጂ ነው ምናምን ይላሉ። ስክሪፕቸርን ራሱ ዲሚቶሎጃይዝ ያደርጋሉ ማለት ነው። አንዳንዶቹ ሪሚቶሎጃይዝ ደግሞ ያደርጋሉ ማለት ነው። ዘ ፖይንት ምንድነው? መጽሐፍ ቅዱስን እንዴት ነው የምትቀበለው? ቅዱሳት መጽሐፍትን እንዴት ነው የተረዳሃቸው የሚለው በጣም ኢምፖርታንት ነው። ለምትሰጠው አስተንትኖት ባክግራውንድ ስለሆነ ማለት ነው። በሱ ላይ ባለህ እምነት ስለሆነ የሚመሰረተው የምትሰጣቸው የትኞቹም ትንታኔዎች ማለት ነው። መጽሐፍ ቅዱሱን እንደዚህ እኔ በተረዳሁትና እኔ በተረተርኩትና ባስረዳሁት መሰረት የሚቀበለው ሰውዬ ግን መጽሐፍ ቅዱስ የእግዚአብሔር ቃል ነው። ቅዱሳት መጽሐፍት የተጻፉት በእግዚአብሔር ሰዎች ነው፣ በእግዚአብሔር መንፈስ ምሪት ነው። ስለዚህ መለኮታዊም ነው፣ ሰዋዊም ነው። የሰው ካልቸር አለው፣ የሰው ቋንቋ አለው፣ የሰው መረዳት አለው፣ በዛ ውስጥ ነው። ስለዚህ የእግዚአብሔር ሳልቪፊክ ሂስትሪ ነው፣ አንድ ድራማ መጽሐፍ ነው። ስለዚህ ከዘፍጥረት እስከ ዮሐንስ ራእይ ድረስ ያለው አንድ የድህነት መጽሐፍ ነው። እግዚአብሔር ዓለምን ለማዳን የተጠቀመበት መንገድ ነው። እግዚአብሔር ጨርሶ ነው እንጂ የጀመረው ጀምሮ አይደለም የጨረሰው የሚለው መረዳት ያገኝና በክርስቶስ የሆኑቱ እነሱ የዘላለም ሕይወት ያገኛሉ፣ ያልሆኑቱ የዘላለም ሕይወት ያገኙ። የማይሆኑቱ ግን በስራቸው አይደለም፣ መጥፎ ስለሆኑ ሲጋራ ስለሚያጨሱ ምናምን አይደለም፣ ሌቦች ስለሆኑ ምናምን አይደለም፣ ደም ስላፈሰሱ ሰው ስለገደሉ ሳይሆን ካፈሰሱት ደም ይልቅ የፈሰሰላቸውን ደም ስላልተቀበሉ በሱም ስላላመኑ ነው የሚለው ትልልቅ አስተንትኖቶች አሉት በስነ መለኮት ዓለም ውስጥ ማለት። ያንን ብቻ ስላልተቀበሉ ነው እግዚአብሔር የሚፈርድባቸው። ያ ደግሞ የሚሆነው እግዚአብሔር ጀስቲስ ስለሆነ ነው። ኃጢአትን ቀጥቷል። ፍትህ፣ ፍርድ፣ ይቅርታ፣ ምህረት ሁሉ ነገር መስቀል ላይ ተደበላልቋል። እግዚአብሔር ጀስቲስ አምላክ ነው። the long silence የሚል መጽሐፍ አለ ያልስታር ማግራዝ እዛ ላይ ያነበብኩት ነገር ምንድነው መሰለ? ልክ እንደዚህ ሰዎች ከለታት በአንድ ቀን ከተለያየ አካባቢ የተጠራርተው ምናምን በእግዚአብሔር የዙፋን ፍርድ ስር ቀረቡ እና ሊፈረድባቸው ነው። ንጉሱ መጥቷል፣ ብርሃን ይወጣል ከዙፋኑ ማለት ነው። እና ሰዎች ድምጽ ማሰማት ጀመሩ። አንዷ ጥቁር ናት ድምጽ አሰማች። ንጉስ እኛ ላይ ከመፍረዱ በፊት ለምሳሌ እኔ አሁን ሴት ነኝ፣ ካለ በደሌ ካለ ኃጢአቴ ነው እስር ቤት ውስጥ የተደፈርኩት ምናምን፣ ስለዚህ እንዴት ሊሆን ይችላል ምናምን አለች። አንደኛው ሌላኛው ጥቁር ተነሳና አይሁዶች ያንን ሁሉ መከራ ሲያደርሱብን አይደል ጀርመኖች ያንን ሁሉ መከራ ሲያደርሱብን የት ነበረ እሱ ምናምን አለ። አንደኛው ተነሳ ምናምን ጥቁር ነው፣ ሌላኛው ሴት ናት፣ ሌላኛው በርካታ በመድራችን ላይ የምናወራቸው ያለ በደላቸው ያለ ኃጢአታቸው ብዙ ግፍ የደረሰባቸው ሰዎች ሁሉ ተነሱና እንዴት ሊሆን ይችላል? በቃ ከመፍረድ በፊት እስቲ እንደኛ ሰው ሁን፣ ከመፍረድ በፊት እስቲ ያለ ኃጢአት ተደብደብ ይተፋብ ምናምን፣ እስቲ ሰዎች ያሰቃዩ ምናምን፣ በኮንሰንትሬሽን ካምፕ ውስጥ የሆነው ሁሉ እስቲ ይሁን ምናምን ብለው ሁሉም በደላቸውን እኔ ተደፍሬያለሁ፣ እኔ ተመትቻለሁ፣ እኔ እንትን ብያለሁ ሁሉም ነው። ከዛ አንደኛው ከመካከላቸው ተነስቶ እንደዚህ አለ፣ እናንተ የሆናችሁትን እሱ ያልሆነው ምን አለ? ስለዚህ በዙፋኑ ላይ የተቀመጠው ሊፈርድ ይገባዋል አለ። ሰው ሆኗል፣ ተተፍቶበታል፣ ተደብድቧል፣ ተመላልሷል ምናምን በሰራቸው እጆች ምናምን እና እሱ ያልሆነው ምን አለ? ሶ ፖይንቱ ምንድነው? በዚህ ሁሉ አስተንትኖት ውስጥ ሄደን መጽሐፍ ቅዱስ የሚናገረው ሲኦል ሪል ነው። መጽሐፍ ቅዱስ አስተምሮን አስተሳሰብ ውስጥ የሚያቃጥል እሳት ልክ የሚያቃጥል እሳት በምድር ላይ እንዳለው ሁሉ ምናምን 7 እጥፍ ሊሆን ይችላል አላውቅም። ምናልባት ናቡከደነፆር እንዳደረገው ግን እሳት ሊትራል እሳት አለ የሚል መረዳት ነው ያለኝ እኔ። ትል እዛ ውስጥ አለ፣ እሳት ጥርስ ማፏጨት ምናምን አለ፣ ለቅሶ አለ፣ ዋይት አለ በዛ ምናምን ኤክስኪዩዝ የለም እዛ ሰከንድ ቻንስ የለም የሚል አስተምሮና አስተሳሰብ። ገነት ደግሞ ከእግዚአብሔር ጋር ለዘላለም መኖር ነው። በቃ የሚሰለች ምናምን አለ፣ የሚሰለች ፊት ስላልሆነ መሰልቸትን ዝም ብለን አሁን ምግብ ተመሳሳይ በላ የሚሰለችኝ ተመሳሳይ ልብስ ተመሳሳይ ቦታ ብሄድ ተመሳሳይ መኪና ብነዳ ምናምን ሊሰለችኝ ይችላል። ህይወት ሊሰለችኝ ይችላል። ግን የመንግስተ ሰማያት አስተሳሰብና አመለካከት በክርስትና ውስጥ ቅዱስ ቅዱስ የምትልበት እልፍ አላፍ መላእክቶች ያሉበት እግዚአብሔርን በዙፋኑ ላይ አይተ የምትደነቅበት የምትገረምበት የምትደነቅበት ምናምን ከሂውማን ሲስተም ከዚህ ካለው ሲስተም ውስጥ ወጥተህ ሌላ ሲስተም ውስጥ ያለህ ነው የሚመስለኝ። ስለዚህ መሰልቸት የሚባለው ነገር ማናችንም ስላላየነው ልናወራው አንችል። መቃጠል የሚባለው ነው ነገር አሁን ፍሪዝ ይሆናል ምናምን ይሄ የምናስባቸው ነገሮች ናቸው። ቴዎሎጂካል ኢንተርፕሬቴሽኖቹ ግን እንደዛ አይደል። አላዛርና ያ ሰውዬ ተቃጠልኩ ምናምን ይላሉ። እንዴት ነው የምትረዳው ነው ያንን ኢንተርፕሬቴሽን? አያ ከኛ በፊት እኮ በመጽሐፍ ቅዱስ ውስጥ እኮ የተተረኩ የሞቱ ሰዎች እኮ አሉ። ወደ ሲኦል የወረዱ ሰዎች ወደ ገሃነም ወርደው ምናምን እባክህ አላዛርን ላክልኝ ጠብ ያርግልኝ ምናምን። ስለዚህ በብዙ ምሳሌ ጥርስ ማፋጨት በዛ ይሆናል፣ ለቅሶ ይሆናል፣ ዋይታ ይሆናል ምናምን ሲባል ዝም ብሎ ነገር አይመስለኝም እንጂ አሁን እነሱ የሚሉትንም ማሰብ በጣም ቀላልና ትንሹ ሐሳብ ነው ብዬ ነው ማስበው ነው እሱ። ግን የመጽሐፍ ቅዱሱ መረዳት ይሄ ማመን ሌላ ጉዳይ ነው። የግድ ማመን ሰዎች ያለባቸው ማለት ያለው ግን ያለው አስተምህሮት ግን